በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ሕዝበ ክርስቲያን በሙሉ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው ሰሞኑን እንግዲህ ትንሽ ጠፋ ብያለሁ። የጠፋሁበት ምክንያት ያው ገዳም እየሄድኩኝ ነበረ፣ አንዳንድ ገዳሞችና ለዛ ነው። ስመጣ ግን በቃ ያው ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ሚዲያዬን ከፍ እያደረጋችሁት ነው። በዚህም ከልብ አመሰግናለሁ። አሁንም ለብዙዎች እንዲደርስ ሰብስክራይብ እና ላይክ ኮፒ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ዛሬ ደግሞ በሌላ ርዕስ መጥቻለሁኝ። አብራችሁን ቆዩ። የእድል መተትና ጉዳቱ በሚል ርዕስ አንዳንድ እህቶቼ ስለጠየቃችሁኝ፣ በተለይ አረብ ሀገር የምትኖሩ እህቶቼ ስለጠየቃችሁኝ ለዚህ ምንድን ነው ምክንያቱ ስላላችሁኝ በዚህ ርዕስ መጥቻለሁ። አብራችሁን ቆዩ። ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ እያደረጋችሁ ለብዙዎች እንዲደርስ አድርጉ። በዛውም አዲስ እንደመሆኑ መጠን ሚዲያዬን አሳድጉልኝ ስል እጠይቃለሁ። በያላችሁበት የእግዚአብሔርና ሰላምና ጸጋ ይብዛላችሁ። አብራችሁን ቆዩ። የእድል መተት እና ጉዳቱ በሚል ርዕስ የመጣሁበት ምክንያት እድል መተት ምንድን ነው፣ እንዴት ነው፣ አለ ወይስ የለም በሚለው ነው እና መኖሩንስ እንዴት እናውቃለን ላላችሁት ጥያቄ ነው እና መልስ እስቲ በቻልኩት ከራሴም ተሞክሮ በተማርኩትም ትምህርት የቻልኩትን እሞክራለሁ። አብራችሁን ቆዩ። እድል መኖሩን የምናውቀው እድል እንዴት ነው መኖሩን የምናውቀው ላላችሁት፣ አንድ ሰው የእድል መተት እንዳለበት የሚያውቀው ዝም ብላችሁ ብኩን ብቻ ነው የምትሆኑት። ከዛ ደግሞ ትሰራላችሁ፣ ገንዘባችሁ አይባረክም፣ ገንዘብ አትይዙም። ዝም ብላችሁ መስራት ብቻ ነው፣ መልፋት፣ ልፋት ብቻ። ዝም ብለን እንለፋለን ግን ባዶ ነው። ወይ ጓደኞቻችን አብረውን ያሉት እየሰሩ ሲለውጡ እኛ አንለወጥም፣ እዛው ነው። ያ ማለት የሆነ ነገር አለ ወይ እድላችን ተወስዷል ማለት ነው። ያ እድላችን ተወስዷል ሲባል እኛ ዝም ብለን እየሰራን ገንዘቡን ያዝነው ስንል አይያዝም ያ ገንዘብ እና ያ ምንድን ነው የሚሆነው? በሰላቢ ይወሰድብናል። እኛ እንለፋለን፣ እኛ እነዛ እድላችንን የወሰዱት ሰዎች ግን እኛ በምንለፋው ገንዘብ እነሱ ይኖራሉ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? እኛ እድሜያችንም ጉልበታችንም እየደከመ ይሄዳል፣ እድሜያችንም ይሄዳል። ከዛ በኋላ ያለምንም ነገር ያለምንም ዋጋ እንዲሁ በከንቱ ጊዜያችን ያልፋል ማለት ነው። ስለዚህ ብዙዎቻችን እህቶች፣ ወንድሞች እምላችሁ ነገር ምንድን ነው? አንድ ሰው እድሉ ከተወሰደ ዝም ብሎ ይሰራል፣ አያገኝም፣ ይለፋል፣ ምንም ዋጋ የለውም። ያ ምንድን ነው? እድላችን ተወስዷል ማለት ነው። ይሄ እንደዚህ ሲሆንብን እየሰራን ገንዘብ የማይባረክልን ከሆነ፣ እየሰራን ምንም የማናገኝ ከሆነ፣ ሰርተን ባዶ የምንሆን ከሆነ የእድል መተት አለ እኛ ጋር ማለት ነው። ከዛ ምንድን ነው የምትሄዱት? ወደ መፍትሄው ነው። ጸሎት፣ ስግደት። ማነህ አንተ ገንዘቤን የምታባክነው እያላችሁ ስትሰግዱ ራሱ መንፈስ ቅዱስ እየገለጸላችሁ ይመጣል ማለት ነው። አለበለዛ ግን ዝም ብለን እኔ ምን ስለሆንኩኝ እኔ እንደዚህ አይነት ነገር የለም እንደዚህ ብሎ ነገር የለም የምንል ከሆነ ግን እንዲሁ በከንቱ እየለፋን ምንም ሳናገኝ እድሜያችን ያልፋል ማለት ነው። ይሄ ከመሆኑ በፊት ግን በአሁን ላይ ነቅተን ራሳችን ውጊያውን መጀመር አለብን እላለሁ። ጉዳቱ አሁን የእድል መተት ጉዳቱ ምንድን ነው? እንዳልኳችሁ ነው። ምንድን ነው የሚሆነው? ምንም ነገር አይኖረንም፣ ከሰው በታች ነው የምንሆነው። ጤነኛንን እንደ ሰው እንሰራለን፣ እንለፋለን፣ ግን ምንም ለውጥ አይኖረንም። ያ ትልቅ ጉዳት ነው። በዛ ላይ እድሜያችንን ይጨርሳል። ሰርተን ባዶ ነው የምንሆነው። ከዛ ብኩን ነው የሚያደርገን። ይሄ ሁሉ ነገር የሚሆነው አንለወጥም፣ ለፍቶ ምን። አሁን ብዙ ሰው አይታችሁ አታውቁም? ብዙ ሰው ዝም ብሎ ይለፋል ባዶ፣ ምንም ለውጥ ለሌለው። ከዛ በኋላ እንዴ ለምንድን ነው የምለፋው? እኔ እምላለሁ እኮ ዝም ብዬ እየለፋሁኝ ለውጥ ለሌለው ምን አደከመኝ የምንልበት ጊዜ ይመጣል። ከዛ ተስፋ ቆርጠን፣ ጉዳቱ ምንድን ነው የሚሆነው? ተስፋ እንቆርጥና ወደ ሱስ እንሄዳለን፣ ወደ መጥፎ ቦታ እንሄዳለን፣ ወደ ጭፈራ እንሄዳለን። ከዛ ደግሞ እስቲ እንሞክረው፣ ሌላ በባዕድ አምልኮ ወደ ጠቋይ ልንሄድ እንችላለን፣ ግራ ሲገባ ማለት ነው። ይሄ ሁሉ ሲሆን በስተመጨረሻ ግን እንዲህ እያደረገ ጊዜያችንን በልቶ በስተመጨረሻ በስጋም በነፍስም ሁለት ሞት እንሞታለን ማለት ነው። ወይ ከምድሩ አልሆነን ወይ ከሰማይ አልሆነን። ስለዚህ ሁለት ያጣ ከመሆናችን በፊት ምን ማድረግ አለብን? ይሄ ነገር ከምንድን ነው ብለን ራሳችንን መርምረን
ወደ ጸሎት፣ ወደ ስግደት መግባት አለብን እላለሁ። ምክንያቱም እንዲሁ ጊዜያችን ባክኖ እድሜያችንን ሄዶ ስናርፍ በላይ ቤት ደግሞ ሌላ ጥያቄ ስላለ ማለት ነው። ያ ጥያቄ ደግሞ ከባድ ነው። ይሄንን እንዲሁ ከአንዱም እያለን እናልፈዋለን። የማያልፈውን ዓለም ከማጣታችን በፊት ወደ መፍትሄው መሄድ አለብን። አንድ ቀን እግዚአብሔር እድሜ ሲሰጥልን ለንስሐ እየሰጠን ነው። ስለዚህ ንስሐ ገብተን ወደ ጸሎት፣ ወደ ስግደት መሄድ አለብን። ይህም መንፈስ በጣም ከባድ ነው የምነግራችሁ ነገር ማለት ነው። ምክንያቱም ዝም ብለን መልፋት ብቻ ሲሆን ተስፋ ቆርጠን ወደ መጥፎ ነገር ያስገባናል። ሲቀጥል ደግሞ እኔ እየሰራሁኝ ከጓደኛ አጠገቤ እያለች እኩል ስራ እየሰራችሁ ከሰው ጋር ግን እነዛ ይቀየራሉ፣ እናንተ አትቀየሩ። ጉዳቱ ደግሞ አጠገባችሁ ያለው ሰው የማጠረጥሩት የኔ የምትሉት ሰው ነው ይህንን ሊያደርግባችሁ የሚችለው። ምክንያቱም አሁን እዚህ ዓለም ላይ ያለው ሁሉ እኛን አያውቀን። አሁን እኔ ጓደኛዬ ሚስጥሬን ታውቃለች፣ ያለኝን ሁሉ ነገሬን ታውቃለች። ያችን እኔን ልትጎዳኝ የምትችለው የማያውቅማይ መንገድ ላይ የሚሄድ ሰውማ በምንም ሊጎዳኝ አይችልም። ምክንያቱም ስለ እኔ ምንነት ምንም ስለማያውቅ። ስለዚህ የምንድን ነው የሚባለው? ጠላቶችን እኔ እጠብቃለሁ ከወዳጆች አንተ ጠብቀኝ ይባላል። እና በጣም የቅርብ የሆነ ለእኔ ያስብልኛል ለእኔ ሞት ነው የምትሉት ሰው ነው ሊጎዳችሁ የሚችለው። ስለዚህ በጣም ተጠንቀቁ። ሰውን አትመኑ። የሚታመነው እግዚአብሔር ብቻ ነው። እኔ ላስተላልፍላችሁ የምፈልገው መልእክት ሰውን አትመኑ። የእውነት ሰው ማመን ከባድ ነው፣ በጣም ከባድ ነው። ምክንያቱም አምናችሁት ብዙ ነገር ጥሩ ነገር እያደረጋችሁለት ሊሆን ይችላል። እናንተን እዛ ሰው ላይ ሴጣን አድሮ እናንተን ይጎዳቸዋል። ስለዚህ በጣም ጥንቃቄ አድርጉ። አሁንም ገንዘባችሁ እየጠፋባችሁ ያላችሁ ብዙ መከራ በአረብ ሀገር ላይ 10 ዓመት 6 ዓመት ለፍታችሁ ግን አገራችሁ ለመግባት ምን ይዤ ልግባ እያላችሁ እድሜያችሁን እንዲሁ እየፈጃችሁ ያላችሁ ልጆች አላችሁ። ስለዚህ እናንተ ወደ ጸሎት ነው መግባት ያለባችሁ። ጸሎት ጸልዩ። ከዛ በኋላ ብዙ ትምህርቶችን አዳምጡ። ሌላ ዘፈኑ፣ ጭፈራው ይቅርባችሁ፣ ግድ የላችሁም። ግን አሁን ወደ ራሳችሁ መለስ ብላችሁ ቆም ብላችሁ አስቡ። ነገሮቻችሁን ሁሉ እስቲ ምንድን ነው ይሄን ያህል ዓመት ሙሉ ተቀምጬ ወይ ቤተሰቤን አልቀየርኩ ወይ ራሴ አልተቀየርኩ ምን ይዤ ልግባ እያላችሁ ያላችሁ ልጆች አላችሁ። ስለዚህ እናንተ አሁን ወደ ጸሎት ገብታችሁ እየሰገዳችሁ ገንዘቤን የምታጠፋ መንፈስ ማነህ እያላችሁ ስትጸልዩ ስትሰግዱ የዛን ሰዓት ይገለጥላችኋል ሁሉ ነገር። ሰው የሚለውን አትስሙ። አንድና አንድ ወደ እግዚአብሔር ጉልበታችሁን አይናችሁን ወደ አምላካችሁ አድርጋችሁ እግዚአብሔርን ጠይቁት። የእውነት እኛ ስላልተመለስን እኛ ለዓለም ራሳችንን ስላስገዛን እንጂ ጉልበታችንን አይምሯችንን ለእግዚአብሔር ብናስገዛ እግዚአብሔር የእውነት ይጠብቀናል። የምንፈልገውን የልባችንን መሻት ይፈጽምልናል። ግን እኔ ከራሴ ጀምሮ በራሳችን ሁሉን ነገር በራሳችን የምናደርግ ስለሚመስለን ነው። ሁሉን ነገር እኛ እንዳደረግን እኛ እንደምንፈጽመው ስለምናስብ ነው ነገሮች ሁሉ የማይከናወኑልን። እግዚአብሔርን ከፊታችን አስቀድመን ነገሮችን ሁሉ አንተ ባርክልኝ፣ እግዚአብሔር የምሰራውን ባርክልኝ ብላችሁ አስራት በኩራት እያወጣችሁ ለድሃ እየረዳችሁ ይሄን ሁሉ ብታደርጉ አምላክም አይተኛም፣ ይጠብቅላችኋል። ሲቀጥል አንድ ሰው አንድ ጠባቂ መልአክ አለው፣ አንድ ሰማዕት አለው፣ አንድ ጻድቃን አለው። ስለዚህ ጠባቂ መልአክ ማን ነው? ማን ነው የሚጠብቅ? የምትወዱትን መልአክ አንተ ገንዘቤን ጠብቅ ብላችሁ ለዛ ለመልአክ አስራት በኩራት እየሰጣችሁ በሱ ስም ለድሃ እየመጸወታችሁ ሰማዕትም ሊሆን ይችላል። በሰማዕት ስም በዛ በሰማዕት አርሴማም ትሁን ጊዮርጊስም ይሁን እስጢፋኖስም ይሁን ለአንዱ ሰማዕት ለምትወዱ ሰማዕት እየዘከራችሁ ገንዘባችሁን እንዲጠብቅላችሁ ማስጠበቅ ትችላላችሁ። ለጻድቃንም እንደዛው ያንን እንደዛ እያደረጋችሁ ገንዘባችሁ ሊጠበቅ ይችላል እንጂ ጊዜው እንደምታዩት በጣም መጥፎ ነው። ጊዜው እንደምታዩት ከባድ ነው። የፈተና ዘመን ነው። በእርግጥ ጊዜው አይደለም እኛንን የከፋ ነው፣ ግን በአሁኑ ሰዓት ያለው ነገር በጣም ከባድ ነው። የእውነት በጣም እኔ ልነግራችሁ የምፈልገው ነገር ቢኖር በየገዳሙ ሲሄድ ሰው ታስሮ በመተት ታስሮ ምን የመሳሰሉ ልጆች
የሚያማምሩ ቆንጆ ልጆች ስንት ነገር ያደርጋሉ የምንላቸው ልጆች በመተት ታስረው እየተንከራተቱ ነው። እንደዛ ከመሆናችን በፊት በሰንሰለት ከመታሰራችን በፊት መጀመሪያ ራሳችን መበርታት አለብን። ምክንያቱም ከታሰርን በሰንሰለት ታስረን ጸበል ቦታ ካለን ምን እንደሚገጥመን አስቡ። ማንም አያስታምመንም እያለን ሰው ያልተጠጋ ስናጣ ማንም ዞር ብሎ የሚያየን የለም። ምክንያቱም እናትም ካለ ሲኖረን ነው የምትወደው። የእውነት ነው የምነግራችሁ። በየገዳሙ ታስረው በሰንሰለት ያሉትን ልጆች ብታዩ በጣም ታዝናላችሁ። አስታማሚ የሌላቸው ጠያቂ የሌላቸውን ልጆች ብታዩ ሰው ምን ያህል እንደከፋ በሰው ላይ ሰው ምን ያህል ኃጢአቱ እንደበዛ ማወቅ ትችላላችሁ። እና እኔ ካየሁት አንጻር የምነግራችሁ ነገር ቢኖር ራሳችን ታስረን ወደ ጸበል ከመግባታችን በፊት አገር ውስጥም ያላችሁ ውጭም ያላችሁ፣ የሀገር ውስጥ ብዙ እድል አለን መጠቀም እንችላለን። የውጭዎቹ ግን እየጸለያችሁ ውሃ አቅርባችሁ ጸሎት እያደረጋችሁበት ጸበል አድርግልኝ አምላኬ እያላችሁ እየተጠመቃችሁ መዋጋት ትችላላችሁ። በእርግጥ የውጭ አረብ ሀገር ያላችሁ በጣም ጎበዞች ናቸው። እኔ ከእናንተ ብዙ እማራለሁ። ግን በበለጠ ደግሞ ብዙ ያላወቁ ልጆች፣ ብዙ ያልነቁ ልጆች አሉና እነሱን እያነቃችሁ ካሉበት እስራት እንዲፈቱ ብትረዷቸው። በዚህም በሚዲያ ላይ የምትሰሙ እህቶች ወንድሞቼ ከእስራት ለመፈታት መጀመሪያ በአጋንንት እስረኝነት ተይዘን ከምንሰቃይ መጨረሻ ላይ ሙሉ ለሙሉ ተቆጣጥሮ በሰንሰለት ከመታሰራችን በፊት በጸሎት እንትጋ፣ ንስሐ ግቡ፣ በጸሎት ትጉ፣ ለእግዚአብሔር ተንበርከኩ፣ ጸሎት አድርጉ፣ ስገዱ። እየጻፋችሁ የመንፈስ መያዝ ትችላላችሁ። አሁን በቀደም እንደ እንትን ልንገራችሁ። አንድ እህቴ በቲክቶክ እያወራን ብዙ እህቶች አሉ። ከእህቶች ጋር አረብ ሀገር ሄድን 6 ዓመት ሆኖናል። ግን ሁላችንም ገንዘብ አልያዝንም፣ ባዶ እጃችንን ምን እናድርግ አለች። አሁን እንግዲህ ይሄ ምንድነው? እንደዚህ አይነት ነገር የሚሆነው የቤተሰብ መተት ማለት ነው። በቃ አብሮ አወጣችሁ፣ ግን እድሜያችሁን ያለ ምንም ዋጋ እድሜያችሁን ትጨርሳላችሁ። ገንዘቡ ያዝን ስትሉት ይጠፋል። የለም ወይ በትዳር አንሆን ወይ ገንዘብ አንይዝ፣ እንዲሁም ምና ብቻ። ስለዚህ ገንዘቡን ዛሬ ሰርቼ ወር ደረሰ ገንዘቡን ተቀብዬ ገንዘብ ያስኩኝ ስንል የሆነ ነገር ይሰልበዋል። አንድ ነገር ስናወጣ ስልብልብ ባርቆት ምን እንዳደረግነው አናውቅም። ከዛ ሰርቼ ነበረ ሳንቲም እንዲያርጌ ነበር የት ሄደ ብለን እንገረማለን። ያ ምንድነው? የእድል መተት አለ፣ እየተሰለበብን ነው። ስለዚህ እህቶች ወንድሞች ልንነቃ ይገባል። እግዚአብሔር ያግዘናል። እኛ ራሳችንን ለእግዚአብሔር ካስገዛን እያንዳንዱ ነገራችንን እግዚአብሔር ይባርክልናል። ስለዚህ እባካችሁን ሰው የሚለውን ትታችሁ ሰው የሚያወራውን ትታችሁ ወደ ራሳችሁ ተመልሳችሁ ጉልበታችሁን ለእግዚአብሔር አስገዝታችሁ ጤናችሁንም ገንዘባችሁንም ያዙ የሚል መልእክት አለኝ። በሌላ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ሰላምና ጸጋ ይብዛላችሁ። አምላክ እስራኤል በያላችሁበት በሀገር ውስጥም በውጭም ያላችሁ ይጠብቃችሁ እላለሁ። አመሰግናለሁ። ሰላም ለእናንተ ይሁን። እግዚአብሔር በቅዱሳን መላእክት ያስጠብቃችሁ። በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ሚዲያዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉ። ትልቅ ደረጃ ምን ድረስ እርዳታችሁ አይለኝ ስል በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።